جري لك ገንዘቤን ይዘህ ባመጣ እገድልሃለሁ። ከእኔ ጋር ብታሳልፍ እና ለቀቀኝ በቃ። ምን አድርግ ነው የምትለኝ? ደበደብከኝ አይደል? ቆይ አሳይሃለሁ። ደበደብከኝ አይደል? ቆይ እኔ ደግሞ ወንድ አይደለሁም። ቆይ እሰራልሃለሁ። ጭራሽ ለእናቴ ብዬው ያልሆነ ለእኔ ሊሆነኝ ነገ ደግሜ የሚያገኘው ላይኑን ነው የማጠፋለት። አሁን እራሱ ምሬዋለሁ። እንደው ቆለ ለቁማራውን ብር ለማውጣት ነው ከሚሄደው። ዛሬማ ጉዱ ነው ማለት ወንድሜ ለእናታችን እንደው ማሰማቅቶት እንደው እንዴት እውነት ወደ ዛሬ አፈራ ባቱ ይላል ካህያ no mayo ያስቀመጥኩትን ምራው ከማዘረበልጥ ይቻላል። ሲሰጥ ብር ያስቀምጥ እሷ የሆነ ነገር ሲሆን እየመጣ ነው ገንዘብ ነው። ምን ሆነ ነው ሶስ ነገር አስማኝ ጥላቢስ ከየት መጣህ? አሁን ከቤት አንተ ወጥቶ ለምን ነው የምትከት? ብር የለኝም። ቢኖረኝ ቢኖረኝ አልሰጥም እንዴ? ለኔስ እናት ያረለች እንዴ? እኮ ላንተ እናት ብትሆንማ ዝም ብለህ እየገባህ እየወጣ ያው ስርብ ትመጣለህ። አምጪ ጠግበህ ትወጣለህ። ስርብ ትመጣለህ። አሁን ለማናቸው እናሳክማት ያው ስትኖር ለኔም ለአንተም ጥቅም እኔ ምንም ብር የለኝም። ኧረ ቢኖረኝ እኔ እኮ አልከተልም። በእናትህ ምን ሆነህ ነው? አትከተለኝ። ያለኝን ልስጥ። አትከተለኝ፣ በእናትህ አትከተለኝ። በቃ ተመለስ። ይሄ ብቻ ነው ያልኩህ። በቃ የለኝም ሌላ። አትከተለኝ በፈጠረህ። ወንዱ ነው መታኝ አይደለ? ችግር የለም ወንድሙ ላግኝ ብቻ ወይ ገድሏል ወይ ጫወትበታል ወይ ማንም አላወቅም ማለት ነው። ወንድምሽ ለማ ምን ባከ ወንድምህን እኮ ፈረውት እኮ በቃ በእናትህ ምን አረገ?
የሆነ ብር አበደረኝና በእናትህ በቃ ባገኘኝ የሆነ ነገር ባረገኝ ቁጥር በቃ ኧረ እኔ በመድኃኒዓለም እኔ በቃ ግራ ግብት ብሎኛል። እግዚአብሔር እሺ ምን እንዳርግለት ብር የለኝም ስለው አይሰማኝ። ጭራሽ ደግሞ እናቴ ታማለች ምናምን ለኛ እናቴን አሟታል ምናምን ሲለኝ እኮ የውሸቱን መስሎኝ እኮ ሊቁማር ሊጫወትበት መስሎኝ እኮ የምር አሟታል እንዴ እናቴ? አዎ በእናትህ እኔ ራሱ እዛ ታች ላይ እዛ የሆነ መድኃኒት ቤት አለ እዛ አሁን እጄ የለም አሉኝ። ወደዛ እየሄድኩ ነው ወደ ከተማ እየሄድክ ነው እንዴ? በዛው አሪፍ አለ የምታውቀው ማለት በእንዴ ያሳያለሁ። በዛውም እንደውም ወደ ገጠር ተመልሰን ስለምንገባ አንተ በዛው ጃምቦ በዛውም ጋብዛለሁ እና በእናትህ በዛ አንድ ሁለት ጠጥተን በዛው ትሄዳለህ። እኔ በዛው ያው መድኃኒቱንም አፈልጋለሁ። ችግር የለም ጃምቦ ስለ መጀመሪያ ለማዘር እኮ እና እንሂድና በዛው እንገዛለን። ምን ችግር አለ? መድኃኒት ቤት አለ በዛው እንሄዳለን። በቃ አያሳስብም። እንሂድና እዛም በኋላ ጃምቦ